ማሟላት ያለባችሁን ዶክመንቶች ግን ታሟላላችሁ። ምን አንደኛ ያገባ ያላገባ ሰርቲፊኬት፣ ሁለተኛ የኤችአይቪ ሪዛልት እሱን እኛንን ከቤተ ክርስቲያን ምንጽፈው ለጤና ተቋም እነሱ መርምረው ውጤቱ ለቸርች ነው የሚልኩት። ሁለተኛ ኤችአይቪ ሪዛልት አንደኛ ከቀበሌ ያገባ ያላገባ ኦኬ አንተ እንዳላገባ አውቃለሁ ግን ቢሆንም ሲንግል የሚለውን ወረቀት ታመጣለህ። እሷም ያገባ ያላገባ ከቀበሌም ከቤተ ክርስቲያኗ ማምጣት ይኖርባችኋል። ይሄንን ካመጣችሁ ሌላውን ነገር ፕሮሰሱን እንጀምረላችኋለን አልኩት። ኢየሱስ ጌታ ነው እና ቅር ብሎት ስልክ ዘጋ። የፈለገው ነው ችግር የለም መድረክ ላይ እንዳቆማቸው ነው። እንደዛ አይደለም። ብዙ ሰዎችን የጋብቻ ፕሮግራማችሁንም ልንፈጽምላችኋለን እንተባበራችኋለን ስንል ህጉን ተከትለን ነው፣ ስርዓቱን ጠብቀን ነው። በሀገሪቱ ህግ ለምሳሌ ኤችአይቪ ፖዚቲቭ እና ኔጌቲቭን ማጋባት ወንጀል ነው። ፖዚቲቭ ከፖዚቲቭ ኔጌቲቭ ከኔጌቲቭ ይጋባል። ያ መጣራት አለበት፣ ሰነድ ሆኖ ፋይል ሆኖ መቀመጥ ስላለበት። በሀገሪቱ ህግ በጋብቻ ላይ ጋብቻ ወንጀል ነው። በመጽሐፍ ቅዱስም በጋብቻ ላይ ጋብቻ ወንጀል ነው። ስለዚህ ለማግባት ሰው አትሊስት ያላገባ አሊያም ከዚህ ቀን ጀምሮ ያላገባ የሚለው ወረቀት ያስፈልገዋል። ያላገባና ከዚህ ቀን ጀምሮ ያላገባ ማለት ነው። ማለት ያላገባ ማለት ከልጅነቱ ጀምሮ ምንም ትዳር ያለ መሰረተ ከዚህ ቀን ጀምሮ ያላገባ አግብቶ የነበረ በአንድ ወቅት በአለም እያለ አግብቶ ከተፋታ ወይ ደግሞ ሚስቱ ጥላው ሄዳ ሌላ ካገባችበት ከሞተችበት ምናምን ከዚህ ቀን ጀምሮ ያላገባ የሚል ነው ዶክመንቱ። እኔ እያንዳንዷን ህጓንም አውቃታለሁ። ምክንያቱም ህዝብ ነው መመራው። ህዝብ ስለመመራ እያንዳንዷን ነገር ጥንቃቄ ያስፈልገዋል። ኢየሱስ ለዘላለም ጌታ ነው። ዳዊትም እያስተዋለ ስለሚያደርግ ነገሮች ተከናወኑና ቅር አለው። እሱ በጓደኝነት ናብዬ እዚህ ጋር ጓደኝነት አይደለም። እንደ ቤተ ክርስቲያን እሱም የክርስቶስ አካል ስለሆነ መተባበር ያለብንን ነገር እንተባበራለን። ስንተባበር ግን በዚህ አይነት ወይ ነው። ከዛ ሌሎች ሰዎች አረ ተው ቀላል ነው ቀኛ እንፈጽማለን ምናምን ነገር ተብሎ ነገሮች ግን የተወሰነ ሂደት ሲኬድ ኢየሱስ ለዘላለም ጌታ ነው። አንድ እክል አጋጠመ። ለትምህርት እንዲሆን ነው። በሷ በኩል ያላገባ ሳታመጣ ሂደቶችን ሲሄዱ ለካ ከዚህ ቀደም በሆነ ጉዳይ ተፈራርማ ያ ቀበሌ ውስጥ ቁጭ ብሏል። ሌላ ሀገር ለመሄድ ብላ ለፕሮሰስ ብላ ተጋብታ ቁጭ ያ ሳይቀደድ ሌላ ነገር ውስጥ መግባት አትችልም። ወንጀል ነው፣ ከባድ ነገር ነው። ከዛ ፌል አደረገ እኮ አለኝ። እና ቴንኪው እንዳስተውል አረከኝ፣ ቆም ብዬ እንዳስብ ረዳኸኝ አለ። አይ አንዳንዴ መንፈሳዊ ስትሆኑ ኃላፊነት የምትወስዱ ሰዎች ስትሆኑ እናንተ ብቻ መቆማችሁን ሰው ሌሎችንም ሰዎች ያዝ ታረጋላችሁ። እኔ በባህሪ ሰዎችን ይዛለሁ። ሰዎች ሲቸኩልብኝ ሲጣደፉብኝ በቃ ሲሉ ያዝ አረጋለሁ። ቀስ እያልኩ ነው ነገሮችን የምወስነው። ቀስ እያልኩ ነው ነገሮችን የምሰራው። ምክንያቱም አንድ ነገር ከቆረጥነው በኋላ መልሰን አንቀጥለውም። አንድ ነገር ካበላሸን በኋላ መልሰን አናስተካክለውም። የፈሰሰ ውሃ ስለማይታፈስ ማለት ነው። በልጅነቴ ወራቶች ባልበሰልኩበት ወራቶች ብዙ ነገሮችን አጥፍቻለሁ፣ ብዙ ነገሮችን ገልብጫለሁ፣ ብዙ ነገሮች ሆነዋል። ግን አሁን ላይ ጥንቃቄ ብዙ ነገሮች ያስፈልጋሉ። እዚህ ማስተዋል በጣም ወሳኝ ነውና አገልግሎት ስትጋበዙ ብድግ ብላችሁ አትሄዱ። ማን የጠራኝ? የት ቸርች ነው የጠራሁት? የደወለው ፓስተር ማን? ኢሜል ያደረገልኝ ማን ነው? ፋይንድ አውት ማድረግ አለባችሁ። ከሌሎች ሰዎች ማጣራት በጣም ወሳኝ ያስፈልጋል። ያ ፓስተር ጋበዙት፣ ሄደ፣ ገረፉት። ስለዚህ ስትጋበዝም ሰምተህ ከወጣት ተርፋለህ። ስትጋብዙም ሰምታችሁ ከጠራችሁ ትባረካላችሁ። ይህንን ሁላችንም በውስጣችን መያዝ አስፈላጊ ነው። ጌታ ይመስገን። እውነተኛ አገልጋይ እግዚአብሔር ይልከዋል፣ እሱም ይላካል የሚለውን አይተናል። ዛሬ በክፍል 9 ደግሞ እውነተኛ አገልጋይ የታዘዘውንና የሰማውን የሚናገር ነው። ከራሱ አይጨምርም ከሰማውም አይቀንስም የሚል ሐሳብን ነግራችኋለሁ። የእውነተኛ አገልጋይ ሌላ መታወቂያው እውነተኛ አገልጋይ የታዘዘውንና የሰማው የሚናገር ነው። ከራሱ አይጨምርም ከሰማውም ምንም ነገር አይቀንስማ። እውነተኛ አገልጋይ ክፍል 9 እውነተኛ አገልጋይ ኢየሱስ ጌታ ነው። የተለየ ነው፣ የተቀደሰ ነው ብለን የተጠራና የተመረጠ ነው ብለን በእግዚአብሔር የተሾመ ነው ብለናል። እኔነት ወይም ትምክት የለበትም። ሁሉ በእርሱ ለከሆነው አንዳች ያለ እርሱ አልሆንም ነው የሚለው። እውነተኛ አገልጋይ እግዚአብሔር ይልከዋል፣ እርሱም ብድግ ብሎ ተልኮ ይሄዳል። እግዚአብሔር ደግሞ የሚልከው የሚያምነውን ሰዎች ነው። እና እውነተኛ አገልጋይ የታዘዘውና የሰማውን የሚናገር ነው። ከራሱ አይጨምርም ወይም አይቀንስም። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 4 ጀምሮ እንዲህ ይላል።
ትንቢተ ኤርምያስ ምዕራፍ 1 ከቁጥር 4 ጀምሮ የእግዚአብሔር ቃል ወደ እኔ መጣ እንዲህም አለኝ፣ በማኅፀን ሳልሰራ አወቅኩህ፣ ከመወለድ በፊት ለየው፣ ለሕዝቦችም ነቢይ እንድትሆን ሾምኩህ። እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አልኩ። እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክህ ሁሉ ሄደ ያዘዝኩህን ሁሉ ትናገራለህ። እኔ አድንህ ዘንድ ካንተ ጋር ነኝና አትፍራቸው ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰና እንዲህ አለኝ፣ እነሆ ቃሌን ባፍህ አኑሬአለሁ። እንግዲህ እንድትነቅልና እንድታፈርስ፣ እንድታጠፋና እንድትገለብጥ፣ እንድታነጽና እንድትተክል በአሕዛብና በመንግስታት ላይ ዛሬ ሾምኩህ ይላል። ጌታ ይባረክ። እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክህ ሁሉ ሄደ ያዘዝኩህን ሁሉ ትናገራለህ። አሜን። ያዘዝኩህን ሁሉ ትናገራለህ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 7 እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክህ ሁሉ ሄደ ያዘዝኩህን ሁሉ ትናገራለህ። እውነተኛ አገልጋይ መታወቂያው መለያው ምንድነው? ሌላው ነጥብ የታዘዘውና የሰማውን የሚናገር ነው። ከራሱ አይጨምርም ወይም አይቀንስም። እግዚአብሔር ኤርምያስ ምን አለው? ገና ሕፃን ልጅ ነኝ አትበል፣ ወደ ምልክህ ሁሉ ትሄዳለህ። በቃ ወደ ሰሜንም ምልክት ትሄዳለህ፣ ወደ ደቡብም ምልክት ትሄዳለህ፣ ወደ ምዕራብም ምልክት ትሄዳለህ፣ ወደ ምስራቅም ምልክት ትሄዳለህ፣ ወደ ሀብታም ቤት ምልክት ትሄዳለህ፣ ወደ ድሃ ቤትም ምልክት ትሄዳለህ። እውነተኛ አገልጋዮች ወደ ተላኩበት ሁሉ ነው የሚሄዱት። አንዳንድ እውነተኛ ያልሆኑ አገልጋዮች ግን መርጠው ነው የሚሄዱት። ታውቃላችሁ አይደል? ወደ ምልክት ሁሉ እውነተኛ አገልጋዮች ወደ ተላኩት ሁሉ ይሄዳሉ። ችግር ያለው እየመረጡ ነው የሚሄዱት። እየመረጡ ነው የሚሄዱት። እየመረጡ ነው የሚሄዱት። ይሄን ነጥብ ሳልነግራችሁ ይሄን ነጥብ ሳልነግራችሁ ወደ ምልክት ሁሉ ትሄዳለህ። እውነተኛ አገልጋይን እግዚአብሔር ይልካዋል ብቻ ሳይሆን ሲላክም ደግሞ ወደሚላከው ሁሉ ነው የሚሄደው። እና እውነተኛ አገልጋዮች መልእክት ይዘው የሚሄዱት እየመረጡ ሲሆን ወደ ተላኩበት ሁሉ ይሄዳሉ። አንዳንድ አገልጋዮች ለምሳሌ ቆንጆ ሀገር ከሆነ፣ ትልቅ ቸርች ከሆነ፣ ሀብታሞች ያሉበት ከሆነ፣ መልካሞች ያሉበት ከሆነ ይሄዳሉ። ገጠር ውስጥ ሲጠሩ ግን ይቀራሉ። አንዱ ምን አለ? እኔ ለገጠር ጥሪ የለኝም አለ። እኔ ለገጠር ጥሪ የለኝም አለ። እንዴ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ ብሎ እግዚአብሔር ቃል ሲናገር ገጠር ምድር ላይ ያለች ማርስ ላይ ያለችው እንዴ? እግዚአብሔር ኤርምያስ ምን አለው? ገና ሕፃን ልጅ ነኝ አትበል፣ ወደ ምልክህ ሁሉ ትሄዳለህ። ወደሚላክበት ሁሉ ነው የሚሄደው። ወደሚላክበት ሁሉ እውነተኛን አገልጋይ እግዚአብሔር ምን ይልከዋል። እግዚአብሔር ሲልከው እውነተኛ አገልጋይ ወደ ተላከበት ሁሉ ደግሞ ይሄዳል። ወደ ተላከበት ሁሉ ይሄዳል። ይሄን ነጥብ መጨመር አለብኝ። ወደ ተላከበት ሁሉ ይሄዳል። እየመረጠ አይሄድም፣ እየለየ አይሄድም። ክብር ለኢየሱስ ይሁን። አሜሪካ ሲሆን አይሄድም። አውሮፓ ሲሆን አይሄድም። አሜሪካ ሲሆን ብቻ አይደለም የሚሄደው። አውሮፓ ሲሆን ብቻ አይደለም የሚሄደው። ሳውዝ አፍሪካ ሲሆን ብቻ አይደለም የሚሄደው። ዩጋንዳ ሲሆንም ይሄዳል። ኬንያ ሲሆንም ይሄዳል። ትልልቅ ቸርቾች ሲሆን ብቻ አይደለም የሚሄደው። መድረኩ የሚያምር፣ ህዝቡ የበዛ፣ የሚሰጡት የፍቅር ስጦታቸው ብዙ የሆነበት ቦታ ብቻ አይደለም እውነተኛ አገልጋይ የሚሄደው። የማይሰጥበት ትንሽ የሆነበትን ቦታ ይሄዳል። ኢየሱስ ጌታን ታውቃላችሁ አይደለም? እኛ አገልጋዮች ተጋብዘን ስናገለግል ሁልጊዜ ይሄ ኮመን ነው። ከአገልግሎት በኋላ የፍቅር ስጦታ የሚባል ስጦታ አለ። ምክንያቱም የሚያበራየውን በሬ አፉን አትሰራው ይላል። የሌዊ ድል ፈንታው እግዚአብሔር ነው። እኛ ድል ፈንታችን እግዚአብሔር ነው። ድል ፈንታችን እግዚአብሔር ነው። ወንጌል ከሰበክን ያገለገልነው ህዝብ ለኛ ገንዘብ ሊሰጠን፣ ቤት ሊገዛልን፣ መኪና ሊገዛልን፣ ቁሳዊ ነገር ሊያሟላልን ግዴታ ነው። ጳውሎስ ምንድን ነው? መንፈሳዊ ነገርን ከኛ ካጨዳችሁ ስጋዊ ነገርን ከናንተ የማጨድ መብቱ አለን ይላል። እግዚአብሔር መብቱን ሰጥቶናል። ግን መብታችን አንጠቀምም። እኔ በራሴ በኩል ስናገር መብቴን አልጠቀምም ብዙ ጊዜ። ምክንያቱም ሰው ንቃተ ህሊናው ገና ነው፣ አንደርስታንዲንጉ ገና ነው። መብትን ልጠቀም ብትለው ይሰድብሃል፣ ስምህን ያጠፋል፣ ራእይህን ይመታብሃል፣ ያብጠለጥልሃል። ስለዚህ ዝም ነው የምለው። ሁሌ እየተጎዳው ነው። ለዚህ ነው ከተወሰነ ጊዜ በኋላ መቸገር ስለሌለብኝ በቃ አትሊስት ቤተሰቤን ቴኬር ማድረግ ስላለብኝ በእጄ እየሰራው ፋሚሊን ሰፖርት አደርጋለሁ ያለ ረፍት ማለት ነው። ይሄ ግን ለቸርችም እርግማን ነው፣ ለማገለግለው ህዝብ እርግማን እንደሆነ አውቃለሁ። ለምሳሌ 40 ቀን ጾም ጸሎት ምናምን በምንጸልይበት ሰዓት ላይ 40 ቀን ሙሉ አለመስራት፣ 40 ቀን ሙሉ ገንዘብ አለማግኘት፣ 40 ቀን ሙሉ አለመንቀሳቀስ ቀላል አይደለም።
40 ቀን ሙሉ ግን የሚቆም ወጪ የለም በህይወቴ ውስጥ። የቤት ኪራይ ይጠይቃል፣ አስቤዛ ይጠይቃል፣ የልጅ ትምህርት ቤት ይጠይቃል፣ የምናምን ይጠይቃል፣ የነዳጅ ይጠይቃል፣ የሳሙና ይጠይቃል፣ የጸጉር ቤት ይጠይቃል፣ ብዙ ነገር ግን ይጠይቀኛል። 40 ቀን ሙሉ ግን እኔ ግን ፐርሰናሊ ማገኘው ነገር የለኝም። ለስራ ካልኩኝ 40 ቀን አላገለግልም። ጸሎት ማስተላለፍ አልችልም፣ ትምህርት ማስተላለፍ አልችልም፣ ቸርች ፕሮግራም መምራት አልችልም ለስራ ካልኩኝ። ስለዚህ ዋጋዬን ተምኜ ጌታዬን በመጠበቅ እገባለሁ። እሱ ግን አያሳፍረኝም። ለማገለግለው ህዝብ ለቤተ ክርስቲያን ግን እርግማ እንደሚሆን አውቃለሁ። ጳውሎስ ምን አለ? መንፈሳዊ ነገር ከዘራን ስጋዊ ነገር የማጨድ መብቱ አለን ይላል። ባይዘዌ አገልጋይ አገልግሎ የፍቅር ስጦታ ግዴታ ነው። ስለዚህ የተለመደ እኛ ቸርቻውን አገልጋዮች ጋብዘናቸው ሲመጡ ሙዚቀኛም ጋበዘን፣ ዘማሪም ጋበዘን፣ ሰባኪም ጋበዘን፣ ጸላይም ጋበዘን። ህዝቡን አገልግለው ጸጋቸውን ሰጥተው ህዝቡ ተባርኮ ሲሄድ እኛ ለመጡት አገልጋዮች የትራንስፖርታቸውን የሳሙናቸውን አትሊስት ሄደው ምግብ የሚበሉበት ሻይ ቡና የሚሉበትን የፍቅር ስጦታ ብለን እንሰጣለን። ታዲያ በምን ይኖራሉ? አገልጋይ እኮ መንፈስ አይደለም። አገልጋይ እኮ ሰው ነው። ይርበዋል፣ ይደክመዋል፣ ይጠማዋል፣ ቤት ኪራይ ይከፍላል። እንዳንሰራ እግዚአብሔርም አንዳንዶቹ እንዳይሰሩ እግዚአብሔርም መንገድ ይዘጋል። አገልግሎም ህዝቡ ዝም ይላል። ብዙ አገልጋይ እኮ ባይዘው ይቸገር። አገልጋይ ሲቸገር ባይዘው አገልጋይ ሲርበው፣ አገልጋይ ሲጠማው፣ አገልጋይ ሲቸገር፣ አገልጋይ ሲያለቅስ ሲያዝን እግዚአብሔር በህዝብ ላይ ነው የሚቆጣው። ስለ እውነተኞቹ ነው ግን ማወራው። ስለ ማፊያዎቹ እያልኩ አይደለም። በአገልጋይነት ስም ስለሚዘርፉት ስለሚያጨረብሩት እያልኩ አይደለም። ስለ እውነተኞቹ ነው። እውነቴን ነው የምነግራችሁ። እስቲ አገልጋዮቻችሁን ተመልከቱ። እስቲ በዙሪያችሁ ያሉትን አገልጋዮች ተመልከቱ። ዝም ብሎ አሜን ብቻ አይደለም። ፓስተርዬ ጸልይልኝ፣ ነብዬ ቃል አውጣልኝ ብቻ አይደለም። እናንተም ከኪሳችሁ ብር አውጡና ስጧቸው። እናንተም ደግሞ ቤት ግዙላቸው፣ መኪና ግዙላቸው፣ ስልክ ግዙላቸው፣ ባርኳቸው። ኢየሱስ ለዘላለም ጌታ ነው። ይሄ ለእውነተኛ አገልጋዮች ማስተላለፈው መልእክት ነው። ስለዚህ ኮመን ነው። አገልግለን ቤትም ስንሄድ የፍቅር ስጦታ ነው የሚሰጠን። አንዳንድ ቦታ ትልቅ ይሰጡናል፣ አንዳንድ ቦታ ትንሽ፣ አንዳንድ ቦታ ጭራሽ የማይሰጥበት ቦታ አለ። ጭራሽ በቃ ጌታ ይባርክ ቻው። ኢየሱስ ጌታ ነው። ገጥሞኛው ቃል አንድ ጊዜ በጣም እየደከመኝ እየራበኝ ነው የሄድኩት። በጣም በመከራ ውስጥ ማልኩበት ጊዜ ነው። አገልግዬ ጨረስኩና በጣም በቃ አንጀቴ ሁሉ ተንሰፈሰፈ፣ አቃተኝ መቆም። በጾም ጸሎት ነው ያገለገልኩት። ድክም ማለኝና በቃ እዛ በኋላ በቃ በል ጌታ ይባርክ ጌታ ካንተ ጋር ይሁን ሲሉ እንባዬ መጣ። በቃ ደከመኝ። እንዴት ነው በእግሬ እስከ ቤቴ ድረስስ የሚሄደው አልኩኝ። ዛሬ 13 ዓመት ይመስለኛል። እንዴት ነው በግሬስ 12 ዓመት 13 ዓመት በግሬስ ወደ ቤቴ የሚሄደው አልኩኝ። በጣም አዘንኩ። በቃ ግን የሚገርማችሁ እነዛን ሰዎች መንፈስ ቅዱስ ገሰጻቸው። ከዛ በኋላ ጠርተው ይቅርታ ብለውኝ በብዙ ነገሮች ሞሉ። ክብር ለኢየሱስ ክርስቶስ እና የሚያገለግሉን አገልጋዮች ዝም ማለት የለብንም። ስለ እውነተኛ አገልጋይ ያስተማርኳችሁ፣ ስለ እውነተኛ አገልጋይ ያስተማራችሁ ግን እውነተኛ አገልጋዮች መብታቸውን ማወቅ አለ። እውነተኛ አገልጋይ ከሰበከ እንዴ ሰው እኮ ዘርዘርቶ እኮ እሸት ቀንጥሶ እኮ ይበላል። ላብስቶለት አልቦ ይጠጣል እኮ። ኢየሱስ ጌታ ነው። ማር ቆርጦ ይጠቀማል እኮ። እውነተኛ አገልጋይ በጾም ጸሎት አገልግሎ፣ በወንጌል ስርጭት አገልግሎ በብዙ ደክሞ ግን ህዝብ ጸጥ ይላል። በዚህ ጉባኤ ያላችሁ ሰዎች አገልጋይ ጸጥ፣ እውነተኛ አገልጋዮችን ጸጥ አትበሉ። ትባረኩባችሁ፣ የምትጠቀሙባችሁ አገልጋዮች ጸጥ አትበሉ። በረከታችሁ ማስለቀቅ ስላለባችሁ ማለት ነው። እና እውነተኛ አገልጋይ ወደ ተላከ ሁሉ ነው የሚሄደው። መርጦ አይሄድም። አሁን መርጠው የሚሄዱ አወዳድረው የሚሄዱ እነሱ እውነተኞች አይደሉም ብለን ኢየሱስ ጌታ ነው። ትንንሽ ህዝብ ያለበት የማይገኙ ብዙ የፍቅር ስጦታ ብዙ ብር የማይሰጥበት የማይገኙ ገጠር ሲሆን የማይገኙ ጥሩ ካሜራ ያለበት ጥሩ ፎቶ ተነስቶ ፖስት የሚደረግበት ቦታ ላይ ብቻ ሲጋበዙ የሚሄዱ ከሆነ እነዛ ወንጌል አልገባቸውም። የራሳቸውን የግል ጉዳይ እየፈጸሙ ነው። እኔ እንደ እውነተኛ ናቸው ብዬ አላስባቸውም። ነገ እናንተም እንደዚህ እንዳትሆኑ ወደምትላኩበት ሁሉ መሄዳል። መርጠህ እንዳትሄድ አባቴ፣ መርጠህ መሄድ የለብህም። እውነተኛ አገልጋዮች ኢቭን መጀመሪያ ትንሽ ቦታ ላይ ፕሮግራም ይዘው ከዛ ትልቅ ፕሮግራም ሲሰጣቸው ይሄን ካንሰል አድርገው ራሱ አይሄዱም። ሰርዘው ራሱ አይሄዱም። መጀመሪያ የያዙትን ፕሮግራም አጀንዳ ሰርዘው ሌላ የተሻለ የሚሉት ቦታ ላይ አይሄዱም። ይሄን በጣም ያዙት። ህይወት ነው የሚሆናችሁ።
ብዙዎችን ከሰው ልብ ያወጣ፣ ብዙዎችን ከመድረክ ያወረደ፣ ብዙዎችን ሞገስ ያሳጣቸው ይሄ ነው። ትንንሽ ቦታ ላይ ፕሮግራም ይይዙና የተሻለ ሲያገኙ ሰርዘው ይሄዳሉ። ይሄ ሞገስ አሳጥቷቸዋል። አንዳንዶቹ ደግሞ እየመረጡ ነው የሚሄዱት። ሀብታም ቸርች፣ ትልልቅ ቸርች፣ ውጭ ሀገር ከተማውን ይሄዳሉ። ትንንሽ ቦታ ሸራቦ ውስጥ ያሉትን ገና ጀማሪ የሆኑት ጋር አይሄዱም። ኢየሱስ ጌታ ነው። አይሄዱም። ክብር ለኢየሱስ ይሁን። አንድ አገልጋይ ምን አለኝ? ያው አብዛኛው ህዝብ እንደሚያውቀው ሄቨን ዌይ ኢንተርናሽናል ቸርች ግንባታ ኦልሬዲ እያለቀ ነው። በጣም ውብ የሆነ ቸርች ነው የሰራ ነው። ከምነግራችሁ በላይ ውብ የሆነ ቸርች ሰርተናል። እግዚአብሔር ረድቶናል። እግዚአብሔር አግዞናል። እና አንድ አገልጋይ ምን አለ? ድሮ ስማረር ይሰማ ነበር። ኮንፈረንስ ማስይዣቸው ይቀራሉ፣ መደበኛ ፕሮግራም ማስይዤም ይቀራሉ። ሩቅ ነው ብለው ይቀራሉ፣ ቸርቹ ትንሽ ነው ብለው ይቀራሉ፣ ብዙ ነገሮች ይቀራሉ። አሁን አለ ኢየሱስ ክርስቶስ ጌታ ነው። ቸርቹ ሙሉ በሙሉ ሲያልቅ ጋብዛህ አይደለም የሚመጡት አለ፣ ጠይቀው ነው የሚመጡት አለ። ለምን? ውብ ነው፣ አሁን ቆንጆ ሆኗል፣ ተሰርቷል። ቸርቹ ሀብታም ነች ተብሎ ይታሰባል። እኛ ሀብታችን ኢየሱስ ነው። ቸርቻችንን ስንገነባ ወርቃችንን ጭምር ሸጠን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኦልሞስት 10 ወር ገደማ የአገልጋይ ደሞዝ ሳንከፍል ነው። ክብር ለኢየሱስ ክርስቶስ። ፐርሰናሊ እኔ መኪኖቼን ሸጬ ወርቄ ያልሸጥኩት ነገር የለኝም። መባ ሰብስቤ መኪና አልገዛም። መኪና ሸጬ ግን የእግዚአብሔር ቤት ሰራለሁ። ታማኝ አድርጎ ቆጥሮ እግዚአብሔር ራእይ ሰጥቶኛል። ራእይ ማለት ለኔ ልጄ ነው። በራእዬ ምንም ነገር እንዲመጣብኝ አልፈልግም። እኔን ሰው ያደረገኝ ወንጌል ነው። ከጎዳና አንስቶ ከበረንዳ ላይ አንስቶ ሰው ያደረገኝ ወንጌል ነው። ስለዚህ ዳዊት ያለው ወርቁንም ብሩንም ለእግዚአብሔር ሰጠና የሰጠህን የሰጠንህ ምንም አዲስ ነገር አይደለም ማለት የሰጠኝን ነው መልሼ ምንም አዲስ ነገር አይደለም። እግዚአብሔር ክብሩን ይውሰድ። ኢየሱስ ክርስቶስ ጌታ ነው። በዚህ ጉዳይ ላይ የተሳተፉትን ሁሉ እግዚአብሔር እንዲባርካቸው ልባዊ ጸሎቴ ነው። ይሄ ድምጽ በሚሰማበት ዘመን ሁሉ ሄቨን ዌይ ኢንተርናሽናል ቸርች ሲገነባ የተሳተፉ በጸሎት በምክር በገንዘብ በሐሳብ የተሳተፉትን ሁሉ ጌታ ይባርክ። ያልተሳተፉትን የተቃወሙንም እግዚአብሔር ይባርክ። አቅም ሆነውናል። ሲቃወሙን ውስጥ ገብተናል። ሲቃወሙን በርትተናል። ሲቃወሙን ወደ እግዚአብሔር ተጠግተናል። ጠላቶቻችሁ ባለውለቶቻችሁ ናቸው። እኔ ምን አይነት መራል ጠላቴ ባለውለታዬ ነው ማለት ጠላቴ ለኔ ባለውለታዬ ነው። ጠላቴ ባለውለታዬ ነው። ወደ እግዚአብሔር ያቀርበኛል። ውስጥ ይከተኛል። ከእግዚአብሔር ጋር እንድጣበቅ ያደርገኛል። እንደበረታ ያደርገኛል። ጌታ ኢየሱስ የተባረከ ይሁን እና እንደዛ አለኝ እላችኋለሁ። እና እውነተኛ አገልጋዮች መርጠው አይሄዱም። መርጠው ወደ ተላኩበት ሁሉ ነው፣ ወደ ተጋበዙበት እግዚአብሔር ፍቃዱ እንዳለበት ሁሉ ይሄዳሉ። መርጠው አይሄዱም። እንዴት ነው ብለው ያዋጣል ወይ ብለው ጥሩ ነው ወይ ብለው። ክብር ለኢየሱስ ክርስቶስ ይሁን። ይሄንን ነገ እናንተም ትኖሩታላችሁ። ስለዚህ በዙሪያችሁ የሆነ እየመረጠ የሚሄድ አገልጋይ ካለ ምከሩት። ክብር ለኢየሱስ። በዙሪያችሁ ቀድሞ ያዘውን ፕሮግራም ካንሰል አድርጎ የተሻለ ወደሚለው መሄድ ካለ ምከሩት። ስተዋል እግዚአብሔር ያዝንበታል። ኢየሱስ ጌታ። አንዳንዶቹ ኢቭን እውነተኛ ሆነው እውነተኛ መንፈስ እውነተኛ ጸጋ ኖሯቸውም ይሄ ዕውቀት ውስጣቸው ካለ መኖሩ የተነሳ ግን ወደ ስህተት የሚሄዱ ሰዎች አሉ። እውነተኛ መንፈስ እያላቸው እውነተኛ ቅባት እውነተኛ ጸጋ እውነተኛ ጥሪ በውስጣቸው እያለ ይሄ እውነት ይሄንን ዕውቀት ውስጣቸው ካለ መኖሩ የተነሳ ያስተማራቸው የመከራቸው የገራቸው ካለ መኖሩ የተነሳ የሚስቱ አሉ። ስለዚህ ምከሯቸው። ነገርኳቸው። እውነተኛ አገልጋይ የሚለው ትምህርታችን እውነተኛ ከውስጠኛ እንድንለይ ያደርገናል። ነገ ደግሞ ሁላችንም እውነተኞች ሆነን እንድንወጣ ይረዳናል፣ ያግዘናል። ጌታ ኢየሱስ የተባረከ ይሁን። ኢየሱስ ጌታ ነው። ስለዚህ እውነተኛ አገልጋይ እግዚአብሔር ይልከዋል፣ እሱም ይላካል። እውነተኛ አገልጋይ ወደ ተላከበት ሁሉ ይሄዳል። ዛሬ በክፍል 9 ይሄንን ጨርሼ ነው ወደ ቀደም ወደ ነገርኳችሁ አሰምገብ። እውነተኛ አገልጋይ ወደ ተላከበት ሁሉ ይሄዳል። ወደ መልእክት ሁሉ ምን ትላላለህ? ትሄዳለህ። መርጠህ አይደለም። ጌታ ኢየሱስ ክርስቶስ ምን አለ? ይሄ በአዲስ ኪዳን መጣና ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ከዛ ደቀ መዛሙርቱ በሄዱበት ሁሉ ቃሉን ሰበኩ። ጌታም ከነሱ ጋር ይሰራ ነበረ። ትምህርታቸውን ተከትሎ በሚፈጸሙላቸው ምልክቶችም ቃሉን ያጸናላቸው ነበር። አሜን። ኢየሱስ ያድናል። አዎ። ደቀ መዛሙርቱም በሄዱበት ሁሉ በተበተኑበት ሁሉ በተላኩበት ሁሉ ቃሉን ሰበኩ።
ጌታም ከእነርሱ ጋር ይሰራ ነበር። በሽተኛን እየፈወሰ አጋንንትን እየቀጠቀጠ የወደቁትን እያነሳ ያዘኑትን እያጽናና የሳቱትን እየመለሰ የታመሙትን እየፈወሰ ጌታም ከእነርሱ ጋር አብሮ ይሰራ ነበር። ቃላቸውን ተከትሎ በሚፈጸሙ ምልክቶችም ትምህርታቸውን ተከትሎ በሚፈጸሙ ምልክቶችም ቃሉን ያጸና ነበር። ማዲያሶ ፓዲያና ማጋንዶ ኢየሱስ ያድናል። ሼክራቶና ማሴካ ፑላ ዲያና ማጋንዶ ራሺላ አዲያኖ ማሃዳ ሳኪያ ኢየሱስ ክርስቶስ ብቻውን ጌታ ነው ወገኖች ሆይ። አዎ እውነተኛ አገልጋይ ወደሚላክበት ሁሉ ነው የሚሄደው። ወደ ሰሜን ሂድ ካለው ወደ ሰሜን ይሄዳል። ወደ ደቡብ ሂድ ከተባለ ወደ ደቡብ ይሄዳል። ወደ ምዕራብ ሂድ ካለ ወደ ምዕራብ ይሄዳል። ወደ ምስራቅ ሂድ ከተባለ ወደ ምስራቅ ይሄዳል። Tinkabachu kotambona tinkapindar bemlafona wanto tala faramiti namasinkabutu sabona walundati lenji sako aftatim barsisa tola engidir famtu lubunko wa ikofis darbe lola Edike nerjata u akinike Edike nerjata u akinike